በአትላንቲክ ውቅያኖስ ዳርቻ ከምትገኘው የፖርቹጋልዋ የማዴራ ክፍለ ሀገር ከሆነችው በፉንቻል ከተማ በሳኦ ፔድሮ መንደር አትክልተኛና ጽዳተኛ ከሆነችው ከእናቱ ጆሴ ዲኒዝ አቬሮ እንዲሁም በእንግዳ ማረፊያ ጽዳተኛ ሆኖ ከሚሰራው ከአባቱ ማሪያ ዶስ ሳንቶስ አቬሮ በፌብራሪ 5 1985 ተወለደ። ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ CR7 የፖርቹጋል ጦር ሰራዊት አባል የነበረው አባቱ በብዙ የፖርቹጋል ቅኝ ግዛት ጦርነቶች የተሳተፈ ሲሆን በዛ ጦርነት ባሳለፈበት ጊዜ ብዙ አስቸጋሪ ጊዜያትን ያለፈው አባቱ በጦርነቱ ምክንያት ትራውማታይዝ በመሆኑ ምክንያት ያንንም ለመርሳት ሲል ከፍተኛ የሆነ የአልኮል ተጠቃሚም ነበር። አንድ ታላቅ ወንድምና ሁለት ታላላቅ እህቶች ያሉት ሮናልዶ ለቤተሰቡ አራተኛ ልጅ ሲሆን እናቱ ጆሴ ዲኒዝ አቬሮ እሱን ከመውለዷ በፊት ቤት ውስጥ ብዙ ልጆች ስላሏቸውና አባቱም ደግሞ በጣም የአልኮል ተጠቃሚ በመሆኑ ምክንያት ቤተሰቡን በኢኮኖሚ መርዳት ባለመቻሉ አራተኛ ልጇ የሆነውን ሮናልዶን ልታስወርደው ወስና ነበር። ቢሆንም ግን እሷን ይከታተላት የነበረው ዶክተር ውርጃውን እንድትፈጽም ባለመፍቀዱ ምክንያት ክርስቲያኖ ሮናልዶ ተወለደ። ገና በልጅነቱ አባቱ ይሰራበት ለነበረው አንድሮይና መጫወት የጀመረው ሮናልዶ ከ2 ዓመት በኋላ ማዴራ ክፍለ ሀገር ክለብ ለነበረው ክለብ ዲፖርቲቮ ናሽናል መጫወት ጀመረ። ለናሽናል ክለብ ይጫወት የነበረው ሮናልዶ በ12 ዓመቱ ለ3 ቀን የሙከራ ጊዜ ወደ ፖርቹጋል ዋና ከተማ ሊዝበን ለሙከራ ሄደ። በዚህም የስፖርቲንግ ሊዝበን ክለብ መልማዮች ሮናልዶን ለማስፈረም ወሰኑ። በ1500 ዩሮ ስፖርቲንግ ሊዝበን የታዳጊዎች አካዳሚን መቀላቀል ቻለ። ከዚህ በኋላ በማዴራ የሚገኙት ቤተሰቦቹን በመለየት ወደ ሊዝበን ያመራው ሮናልዶ ሕይወትን አሁን ብቻውን መጋፈጥ ጀምሯል። ትምህርቱን እየተማረ ኳሱንም የቀጠለው ሮናልዶ አሁን ላይ ሁለቱንም በአንድ ማስኬድ ከብዶታል። ታዲያ ሮናልዶ በትልቅ ደረጃ መጫወት እንደሚችል ያምን ነበርና እናቱን ትምህርቱን ማቆም እንደሚፈልግና ኳሱ ላይ ብቻ ትኩረት እንዲኖረው እንደሚፈልግ ተናገረ። ከዚህ በኋላ ጆሴ ዲኒዝ አቬሮ የልጃቸውን ፍላጎት መገደብ አልፈለጉም፣ ፈቀዱለትም። ሮናልዶ 6ኛ ክፍል ላይ ዲስሬስፔክት ያደርገው በነበረው መምህር ላይ ወንበር ወርውሮ በመምታቱ ከትምህርቱ ተባረረ። ከ1 ዓመት በኋላ ሮናልዶ የታኪካርዲያ የተባለ የልብ በሽተኛ መሆኑ ተነግሮት ከዚህ በኋላ ኳስ መጫወት እንደማይችል ተነገረው። ታዲያ በኳስ ተስፋ ያልቆረጠው ሮናልዶ የልብ ቀዶ ሕክምናውን ለማድረግ ወስኖ ሕክምናውንም በተሳካ ሁኔታ አደረገ። ቀዶ ጥገናውን ካጠናቀቀ በኋላም ከትንሽ ቀናት በኋላ የኳስ ስልጠናውን ጀመረ። ኳስ በጣም የሚወደውና ብቸኛ ተስፋው ነበርና በአንድ ወቅት የክርስቲያኖ ሮናልዶ እና ጆሴ ዲኒዝ አቬሮ ልጄ የፕሮፌሽናል እግር ኳስ ተጫዋች መሆን ካልቻለ አናጺ ብቻ ሊሆን እንደሚችል ተናገረች። ይህም ለኳስ ያለውን ፍላጎትና ብቃቱን የገለጸችበት መንገድ ነው። ሙሉ ትኩረቱን ኳስ ላይ አድርጓልና ሮናልዶ አይዶሌ ናቸው የሚላቸውን የብራዚላውያኑን ሮናልዶ አረናይን እንዲሁም ሮናልዲኒዮን እያደነቀ አድጓል። በዚህም በስፖርቲንግ ሊዝበን የታዳጊዎች አካዳሚ ድንቅ ብቃቱን ማሳየቱን የቻለው ሮናልዶ በኦገስት 14 2002 በ17 ዓመቱ ዋናውን የክለቡን ቡድን እንዲቀላቀል የክለቡ ማናጀር ትዕዛዝ አስተላለፉ። እሱም ተቀላቀለ። ለዋናው ቡድን በዩኤፋ ሻምፒዮንስ ሊግ ስፖርቲንግ ሊዝበን ከኢንተር ሚላን ባደረጉት ጨዋታ የመጀመሪያ ጨዋታውን ማድረግ የቻለው ሮናልዶ የትልልቅ አውሮፓውያን ክለቦች ትኩረት መሳብ ከጀመረ ቆይቷል። በዚህም የሮናልዶ ተወካይ ሮናልዶ በትልልቅ ክለቦች እንዲጫወት ፍላጎት ነበረውና ሰውየው የሊቨርፑልን ማናጀር ጀራርድ ሆሊየር እንዲያስፈርሙት ጠየቃቸው። ቢሆንም ግን ውሳኔያቸው በመዘግየቱ ሳይሳካላቸው ቀረ። ታዲያ የአርሰናል አሰልጣኝ አርሰን ቬንገር ሮናልዶን ማስፈረም እንደሚፈልግ ኤሚሬትስ ስታዲየም በተገናኙበት ጊዜ ለሮናልዶ ነግሮት ነበር። ይህ ሁሉ ሳይሆን ቀረና የማንቸስተር ዩናይትድ አሰልጣኝ የነበሩት ሰር አሌክስ ፈርጉሰን ተጫዋቹን የግላቸው ለማድረግ ወርተው ተነስተው ነበርና ተጫዋቹ በፍጥነት ወደ ማንቸስተር እንዲመጣ ትዕዛዝ ሰጥተው ከቀናት በኋላም ዝውውሩ በ12 ሚሊዮን ዩሮ ባሰቡት መንገድ ተሳካላቸው። ታዲያ ማንቸስተርን የተቀላቀለው ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ በማንቸስተር ቤት በአይረሴዎቹ የማንቸስተር ተጫዋቾች በጆርጅ ቢስ፣ በኤሪክ ካንቶና እንዲሁም በዴቪድ ቤካም ይለበስ የነበረውን የማንቸስተር ዩናይትድ አይካኒክ የ7 ቁጥር ማሊያን ተረከበ። የ7 ቁጥር ማሊያን የተረከበው ሮናልዶ 7 ቁጥር ማሊያ ምን ያክል ወርዚ እንደሆነ ጠንቅቆ ያውቃል። የሮናልዶን አስገራሚ ብቃት እያዩ የሚገረሙት ሰር አሌክስ ፈርጉሰን ለሮናልዶ ጠንካራ ምክሮችን በመለገስ ሁሌም ከጎኑ እንደነበሩ ሮናልዶ ይናገራል። ኳስን ከማሳየት ይልቅ
ኳስ ጨዋታን እንዴት ማሸነፍ እንዳለብኝ ሁሌም ይነግሩኝ ነበር የሚለው ክርስቲያኖ ሁልጊዜም ለእርሳቸው ምስጋናውን ሲያቀርብ ይደመጣል። በጠንካራ ታታሪነቱ የሚታወቀው ክርስቲያኖ ሮናልዶ ሁልጊዜም ትሬኒንግ ካለቀ በኋላና ሌሎች ተጫዋቾች ትሬኒንግ ሴንተሩን ከለቀቁ በኋላ CR7 መቶ የቅጣት ምቶችን በመምታት እንዲሁም ለብዙ ሰዓታት በጂም ክብደት በማንሳት አጠቃላይ ሰውነቱን ይገነባ ነበር። የቡድን አጋሮቹ በሱ ሁልጊዜ የሚገረሙ ነበር። በ2006 ለመጀመሪያ ጊዜ ትልቅ ፈተና የገጠመው ሮናልዶ በዓለም ዋንጫው ኢንግላንድ ፖርቹጋልን ትገጥማለች። ታዲያ በዚህ ተጠባቂ ጨዋታ በማንቸስተር ቤት የክርስቲያኖ ሮናልዶ የቡድን አጋር የሆነው ዋይን ሮኒ ከሮናልዶ ጋር ግጭት ፈጠረ። በዚህ አጋጣሚም አፈቀላጤዎቹ እንግሊዝ ሚዲያዎች ሮናልዶን አብጠለጠሉት። በዚህ የተበሳጨው ክርስቲያኖ ሮናልዶ ማንቸስተር ዩናይትድን ለመልቀቅ አሰበ። ቢሆንም ግን ሰር አሌክስ ፈርጉሰን ሮናልዶን እንደልማዳቸው አግባብተው በማንቸስተር ዩናይትድ ቤት እንዲቀጥል አደረጉ። ሮናልዶም አላሳፍራቸውም። ራሱን በጥሩ መንገድ በድንቅ ችሎታው የዓለምን ሕዝብ ማስደመሙን ቀጠለ እንጂ። በዚህ አስደናቂ ብቃቱ በ2008 ዩናይትድን የሻምፒየንስ ሊግ ዋንጫን እንዲያሳካን ትልቅ ድርሻን ያበረከተው ሮናልዶ በውድድር ዓመቱ 42 ጎሎችን በማስቆጠር የመጀመሪያውን የባላንዶር ሽልማት ማሸነፍ ቻለ። በዚህም በማዴራ መንገዶች ኳስን ሲጫወት ያደገው ሮናልዶ ከብዙ ትግል በኋላ አሁን የዓለማችን አስደናቂ ተጫዋች ለመሆን በቅቷል። የእግር ኳስ ዓለሙም ስለ ሮናልዶ መመስከሩን ቀጥሏል። የዓለም ድንቅ ከዋክብትን በመሰብሰብ የሚታወቀው የስፔኑ ኃያል ክለብ ሪያል ማድሪድ በክርስቲያኖ ሮናልዶ ላይ አይናቸውን ከጣሉ ቆይተዋል። በዚህም በ2009 ዓ.ም የዓለም ውዱ ተጫዋች በማድረግ ሪያል ማድሪድ በ80 ሚሊዮን ዩሮ የክርስቲያኖ ሮናልዶን ማስፈረማቸውን የሪያል ማድሪዱ ፕሬዚዳንት ፍሎሬንቲኖ ፔሬዝ ለዓለም ሚዲያዎች አሳወቁ። ድንቅ ብቃቱን ማሳየት የቀጠለው ክርስቲያኖ በ438 ጨዋታዎች 451 ጎሎችን በማስቆጠር ሪከርዶችን መሰባበር ቻለ። በማድሪድ ቤትም 4 ሻምፒዮንስ ሊግ በማሸነፍ የማድሪድ ስታር መሆኑን አስመስክረዋል። ታዲያ በስፔን ላሊጋ ሁለት ትልልቅ ክለቦች የሚጫወቱት በተቀራራቢ ዕድሜ የሚገኙት የሮናልዶና የ8 ጊዜ ባላንዶር አሸናፊው ሊዮኔል አንድሬስ ሜሲ የክፍለ ዘመኑ አስደናቂ ተጫዋች ማን ነው የሚለው አከራካሪ ጉዳይ አሁን በርትቷል። ሁለቱም በየክለባቸው አስደናቂ ብቃትን እያሳዩ ነውና ሁለቱ ተጫዋቾች ሁለት ስታይል ባንዲራ ክርስቲያኖ ከሜሲ ማን የክፍለ ዘመኑ ትልቅ ተጫዋች ነው? በዚህም ከኳስ ውጭ የራሱን ብራንድ CR7 ብራንድ ብሎ የከፈተው ፖርቹጋላዊ ክርስቲያኖ ሮናልዶ ብዙ ሆቴሎችን፣ ጂሞችን፣ የልብስ ኢንዱስትሪዎች እንዲሁም የሌሎች ብዙ ብራንዶች ባለቤት የሆነው ክርስቲያኖ ከቢዝነስ በተጨማሪ የመጣበትን አይረሳምና ለብዙ ሕፃናትና አዋቂዎች ሕክምና ማድረግ የሚችሉ ሆቴሎችን ገንብቷል። እናቱን በጣም የሚወደው ሮናልዶ ለእናቱ በጣም ትልቅ ክብርና ፍቅር እንዳለው በቀረበባቸው ሚዲያዎች ሁሉ ሲናገር ይደመጣል። በ2018 ማድሪድን በመልቀቅ የጣሊያኑን የቱሪን ክለብ ጁቬንቱስን የተቀላቀለው ሮናልዶ 3 የተሳኩ ድንቅ የውድድር ዓመታትን በማድረግ የሊግ ዋንጫዎችን ማሸነፍ ችሏል። ከዛም ወደ ቀድሞ ክለቡ ወደ ማንቸስተር ዩናይትድ የተመለሰው ሮናልዶ ከወቅቱ የማንቸስተር ዩናይትድ አሰልጣኝ ከነበሩት ኤሪክ ቴን ሃግ ጋር በፈጠሩት አለመግባባት ማንቸስተርን በመልቀቅ የሳውዲ ፕሮ ሊግን ተቀላቅሏል። እድሜው ቢሄድም ድንቅ ብቃቱን እያሳየ የቀጠለው ሮናልዶ አሁን ላይ በሳውዲ ፕሮ ሊግ በአልናስር እየተጫወተ ይገኛል። አልናስርንም የሊጉ አሸናፊ ማድረግ ችሏል። በዚህ ሰዓት በ2026 የዓለም ዋንጫ እየተጫወተ የሚገኘው ሮናልዶ ዓለም ዋንጫውን ከፖርቹጋል ብሔራዊ ቡድን ጋር አሸንፎ ወደ ሀገሩ ይመለስ ሲሆን የሚለው ከወዲሁ ይጠበቃል። ምክንያቱም በውስጣቸው በፈጠሩት አለመግባባት ቲሙ ውስጥ ቡድናቸው ውስጥ ብዙ ክፍፍል ተፈጥሯልና ሮናልዶ ዓለም የማይሽረው አስደናቂ ተጫዋች